የእግዚአብሔር ቃል ሕይወትን ይለውጣል። ይህን መንፈሳዊ መልእክት እንዳያመልጣችሁ ሰብስክራይብ ያድርጉ፣ ላይክ እና ሼር ያድርጉ። እግዚአብሔር ይባርካችሁ። ወገኖች እግዚአብሔር እንደተናገረው በሕይወታችሁ መልካምን ነገር ያደርግላችሁ እንደተናገረው። ክብር ለእግዚአብሔር ይሁን። ስለዚህ ቁጥር 17 ላይ ሁለተኛ ነገሥት ምዕራፍ 4 ላይ ቁጥር 17 ላይ እግዚአብሔርም እንደተናገረው በሕይወቷ መሆን ጀመረ ይላል። ክብር ለእግዚአብሔር ይሁን። በሕይወቷ መሆን ጀመረ። ጸነሰችልና ወንድ ልጅም ወለደች እያለ እግዚአብሔር ቃል ይናገራል። ክብር ለእግዚአብሔር ይሁን። የመጀመሪያው በዚህ ሴት ሕይወት ውስጥ የሆነው ነገር ምንድን ነው ካላችሁ ወገኖች፣ ደምድማ አይሆንም ብላ የዘጋችሁ ፋይል ነበረ። የእግዚአብሔር ጊዜና የእግዚአብሔር ሰዓት በሕይወቷ ላይ ስለመጣ ስለደረሰላት እግዚአብሔር በምን ባረካት ይላል? በልጅ ባረካት ይላል። ክብር ለእግዚአብሔር። ዛሬ እኔ ጸልያለሁ በኢየሱስ ክርስቶስ ስም በሕይወታችሁ አይሆንም አይቻልም ብላችሁ ደምድማችሁ የዘጋችሁት ፋይል ካለ በጌታ በኢየሱስ ክርስቶስ ስም ፈጥና የእግዚአብሔር ጊዜ ወደ ሕይወታችሁ ትምጣ። ፈጥና የእግዚአብሔር ሰዓት ወደ ሕይወታችሁ ትምጣ። ክብር ለእግዚአብሔር ይሁን። ሌላው ሁለተኛው ሐሳብ ምንድነው ወገኖቼ? እቺ ሴት የተነገራትን ተስፋ ካገኘች በኋላ ያስኩት ብላ ጨበጥኩት ብላ ነገር ግን እድሜና ጊዜ ሳይኖረው ነገሯ ሲጨነግፍ እናያለን። በረከቷን ተቀብላለች። ያ አይሆንም ተብሎ ተደምዶ በተዘጋው ፋይል ውስጥ እግዚአብሔር ተአምራትን አድርጎ ልጅን ታቀፋለች። ነገር ግን ይሄ በረከቷ እድሜ ሳይኖረው ጠላት የእሷን ነገር ሲያጨነግፍ እናያለን። ቁጥር 18 ላይ ሕፃኑ ማደቀ ይላል። አንድም ቀን እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመህ ወደ እናቱ ሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም ይላል። አያችሁ፣ አይገርምም? ይሄ የተቀበለችው በረከት እድሜና ዘመን ሳይኖረው ያገኘችውን ልጇን በሞት አጣችው። ወገኖች በጣም የትልቅ ስብራት ነው አይደል? አንዳንዴ እግዚአብሔር ተናግሮን የሆነ ነገር ጀምረን የሆነ መንገድ ሄደን ነገር ግን ነገራችን ፌል ሲያደርግ ያስኩት በቃ ጥሩ ሆኖልኛል፣ ነገሬ መልካም ሆኖልኛል ብላችሁ ባሰባችሁት ጊዜና ሰዓታት በቃ ይህንን ነገር እንዲህ ሊሆንልኝ ነው ባላችሁበት ጊዜ ነገራችሁ ሲጨነግፍ እንዴት ልባችሁ እንደሚያዝን ወገኖች። እችም ሴት እንደዚህ ነው። ነገሯ ጨነገፈ፣ ያገኘችው ልጅ በሞት አጣችው ይላል። የወለደችው ሞተባት ይላል። ወገኖቼ እቺ ሴት ግን ያደረገችው ምን ያህል ጠንካራ ሴት እንደሆነች ማየት እንችላለን። በዚህ ክፍል ላይ ዝም ብላ አልተቀመጠችም። ቁጥር 22 ላይ ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። አያችሁ፣ ይህንን በቃ ሞቷል፣ ኦልሬዲ አልቋል የኔ ነገር ብላ ወደ ቀብር አይደለም ሄደችው። ነገር ግን ይህንን መልእክት ወደ አመጣልኝ ወደ እግዚአብሔር ሰው እሄዳለሁ ብላ ባሏን አንድ ሎሌና አንድ አህያ አዘጋጅልኝ ስትል እናያለን። በጣም የሚገርም ነገር ነው ወገኖች። አንዳንዴ ነገሮች ሲበላሹ እኛ ብዙ ጊዜ ተስፋ ወደ መቁረጥ በቃ የኔ ነገር አለቀ፣ አበቃ፣ አይሆንም እያልን ብዙ ነገር የምንሰጠው ድምዳሜ ያለ አይደል ወገኖች። እቺ ሴት የሞተን ነገር ነው ያዘችው። ግን ምን አለች? በቃ አንድ ነገር አደርጋለሁ አለች። ወደ ማን ሄዳለሁ? ወደ እግዚአብሔር ሰው። ክብር ለእግዚአብሔር ይሁን ወገኖቼ። በጣም የሚገርም ነገር ነው። ወደ እግዚአብሔር ሰው ሄዳ ምንድን ነው የሚለው? እግሩ ላይ ተጠመጠመች ይልና ግን አንድ ጥያቄ ጠየቀችው። እኔ ማለት ልጅ እንድትሰጠኝ ጠይቄህ ነበር ወይ አለችው። በጣም ከባድ ጥያቄ ነው። ልጅ እንድትሰጠኝ ጠይቄህ ነበር ወይ? የተዘጋ ፋይሏ ተንቀሳቅሷ በረከቷን ከተቀበለች በኋላ ሊወስድባት የመጣውን ነገር አሜን ብላ ልትቀበል ያልቻለች ጠንካራ ሴት እንደሆነች በዚህ ክፍል ላይ እናያለን። ነገሯ ቢጨነግፍም ግን ሄደችና ከእግዚአብሔር ሰው ጋር ስትሟገት እናያለን ወገኖቼ። ለምን አለችው? መጀመሪያስ ብዬ ነበር ወይ? ጠይቄ ነበር ወይ? ይህን በረከት እኔ ተስፋ ቆርጬ የተውኩትን ነገር መተህ ተናገር። ደግሞ የተቀበልኩትን ነገር ደግሞ መልሼ ማጣት አልፈልግም። ሕያው የሆነን ነገር ተቀብያለሁ፣ የሞተን ነገር አልታቀፍም። ክብር ለእግዚአብሔር ይሁን።
በጣም የምታስደንቅ ሴት ነው ወገኖቼ። ኤልሳ ግን ይሄ ሁሉ ሲሆን ልጇ መሞቱን አያውቅም። ቁጥር 27 ላይ ወደ ተራራም ወደ እግዚአብሔር ሰው በመጣ ጊዜ እግሮቹን ጨበጠች። ጊያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለች፣ ተዋት፣ እግዚአብሔር ያንን ከኔ ሰውሮታል፣ አልነገረኝም ማለት። ኤልሳ ራሱ ይሄ ነገርን በእሷ ህይወት ይሄ ነገር ሀፕን እንዳደረገ በእሷ ህይወት ይሄ ነገር እንደተበላሸ አላወቀም። ምን እንዳለችው ታውቂያለሽ? ቁጥር 28 ላይ በጣም የሚገርመው እርሷም በእውኑ ከጌታዬ ልጅን ለመንሁ እኔም አታታለኝ አላልኩም አለችው። አይገርም? ለመንኩ ሆይ አጉል ተስፋ እንዳሰጠኝ አላልኩም አለችው። ወገኖች በጣም የሚገርም ነገር ነው። ነገር ግን መጽሐፍ ቅዱስ ላይ እንዲህ ይላል፣ የተስፋን ቃል የሰጠ እርሱ ምንድን ነው? የታመነ ነው ይላል። ክብር ለእግዚአብሔር ይሁን። ወገኖች የምናመልከው አምላክ የታመነ አምላክ፣ እንደ ቃሉ ሕያው የሆነ አምላክ። ስለዚህ ሴት ከዛ ከእግዚአብሔር ሰው ጋር ሄዳ እየተሟገተች ነው ያለችው። መጀመሪያ ስጠኝ ባልኩ ወይ ለመንኩ ወይ ለምን በአጉል ተስፋ በአጉል ነገር ለምን አሰርከኝ? ያ ማለት ምን ማለት ነው? መልስ በረከቴን እያለች ነው። ክብር ለእግዚአብሔር ይሁን። ወገኖቼ በእውነት እንደዚህ አይነት ልብ እንደዚህ አይነት መንፈስ ይሰጠን። ዘንድሮ ነገራችንን ብዙ ነገሮቻችንን ያስቀማንበት ዘመን ቢኖር ይሄ ዘመን ነው። ቅዱሳን በቃ ነገሩ አስወስዶ ጸጥ ብሎ የሚቀመጥ ሆነናል። ነገራችንን በረከታችንን እያስቀማን የቤተ ክርስቲያንን፣ የትዳርን፣ የቤታችንን የሁሉ ነገራችንን በረከት አስቀምጠን ያለንበት ዘመን ነውና እግዚአብሔር ያንቃል። በእውነት እንደዚያ አይነት አቅም በእኛ ውስጥ ይፈጠር። ክብር ለእግዚአብሔር ይሁን። ስለዚህ ሄደች፣ ወደ እግዚአብሔር ሰው ከሄደች በኋላ ተሟገተችው። ክብር ለእግዚአብሔር ይሁን። ስለዚህ ተሟግታ ነገሯን ለማስመለስ ያደረገችው ሂደት በጣም የሚገርም ነው ወገኖች። በጣም የሚገርማችሁ ነገር ኤልሳም ይሄ እግዚአብሔር ሰው እምነቱም ጠንካራ ስለነበረ ጊያዝን ላከው። በትሬን ሂድ በልጁ ፊት አድርገው እያለ በዚህ ክፍል ላይ ሲናገር እናያለን። ያው ስለ በትር ስንመለከት መጽሐፍ ቅዱስ በትር በልጁ ፊት ሂድ አድርገው ሲለው ምን ማለቱ ነው? ማመኑን ማመልከቻ ነው። የእምነት ማመኑን የሚያሳይ ነው። በትሩን በልጁ ፊት በህይወቱ ካደረገው በህይወት እንደሚመለስ ማመኑን ማመልከቻ ነውና ጊያዝን ሂድ ይህንን ነገር ፈጽም ሲለው እናያለና ሌላው ደግሞ የዚህ የበትሩ ትርጓሜ የእግዚአብሔር መለኮታዊ ኃይልን ማሳያ ነው። ምክንያቱም እግዚአብሔር በአንድም በሌላም ነገር እንደሚሰራ እናውቃለን። እግዚአብሔር አሰራሩ ልዩ ልዩ ስለምን መጽሐፍ ቅዱስ ይህንን ሁለተኛ ነገሥት 2:8 ላይ፣ ዘጸአት 4:16 ላይ፣ ሐዋርያት 19:22 ላይ ማየት እንችላለን። ስለዚህ ወገኖች እቺ ሱናማይቷ ሴት የሙጥኝ አለችው። ቁጥር 29 ላይ እንመልከት። ጊያዝም ወገቡን ታጠቅ፣ በትሬን በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑ እናት ግን ሕያው እግዚአብሔርን በሕያው ነፍሴ እምላለሁ አልተውህም አለች። ተነስቶም ተከተላት ይላል። ክብር ለእግዚአብሔር ይሁን። አለቀም አለች። ና ወደ ነገሬ። ወገኖች ስትሟገቱ በእግዚአብሔር ፊት ይህን ያህል እምነት ይህን ያህል ጉልበት ሊኖራችሁ ይገባል። ወገኖች እቺ ሴት አልተውህም ጊያዝን ኖ አንተ ከኔ ጋር መሄድ አለብህ፣ በሕያው ነፍሴ እምላለሁ አንተን ይዤ ወደ ቤቴ። ምክንያቱም የሞቴን ነገሬን አልታቀፍም፣ እኔ የሰጠኝ ሕያው ነገር ነው። ስለዚህ የሞተን ነገር አልፈልግም፣ ሕያው ነገሬን አሳቅፈኝ እና የተናገርከኝ ነገር በህይወቴ መሆን አለበት። መጀመሪያ ያገኘሁትን በረከቴን አሁን ማጣት አልፈልግም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኤልሳም ይላል አብሯት ሄደ ይላል ቁጥር 29 ላይ ተነስቶም ተከተላት ይላል። ቁጥር 33 ላይ ገብቶም በሩን ከሁለት በኋላ ዘጋ፣ ወደ እግዚአብሔርም ጸለየ ይላል። መጥቶም በሕፃኑ ላይ ተኛ፣ አፉንም በአፉ ዓይኑንም በዓይኗ እጆቹንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤት ውስጥ አንድ ጊዜ ወዲና ወዲያ ተመላለሰ። ደግሞ ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኑን ከፈተ። ጊያዝም ጠርቶ ይችን ሱናማይቷን ጥራ አለው። ጠራትም። ወደ እርሱም በገባ ጊዜ
ልጅሽን አሰሽ ውሸጊ አላት ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ። ወገኖቼ ክብር ለእግዚአብሔር ይሁን። እግዚአብሔር የሰጠኝ ነገር ሕያው ነው፣ ሕያውን ነገሬን አላስወስድም ብላ ከእግዚአብሔር ሰው ጋር የተሟገጠ ጀግና የእግዚአብሔር ሴት በዚህ ክፍል ላይ እንመለከታለን። ወገኖቼ ዛሬ በእውነት ከዚህ ከሁለተኛ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ እስከ 36 ያለው የእግዚአብሔር ሐሳብ የሚገርም የእግዚአብሔር ሐሳብ ነው። የእግዚአብሔር ጊዜ የእግዚአብሔር ሰዓት ሲደርስ እንዲህ ነው የሚሆነው በህይወታችን ላይ። አንደኛ የተዘጋ ፋይላችን ምን ያደርጋል? ይንቀሳቀሳል። ይሄ እግዚአብሔር የጀመረው ነገር ደግሞ በህይወታችን ጠላት ሊያጨናግፈው ቢሞክርም የእግዚአብሔር ጊዜ ስለሆነ እግዚአብሔር ምን ያደርጓል? ሕያው ያደርጓል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ዛሬ ከዚህ ክፍል ልንወስደው የሚገባው ነገር 3 ሐሳቦችን እንድትወስዱልኝ በጌታ ፍቅር ጥሪ ያቀርባለሁ። በቃ እነኚህ 3ቱን ሐሳቦች ይሰዱና እመኑ በጌታ በኢየሱስ ስም። እግዚአብሔር የተናገረውን የሚፈጽም አምላክ እንደሆነ እመኑ ወገኖቼ። ዛሬ በብዙ መንገድ እግዚአብሔር ተናግሯችሁ ነገር ግን የተስፋ ነገራችሁ የራቀባችሁ በቃ የኔ ነገር አለቀ ተደመደመ ብላችሁ የደመደማችሁት ነገር ካለ በእግዚአብሔር ጊዜ በእግዚአብሔር ሰዓት ነገራችሁ መልካምና ውብ አድርጎ የሚሰራ አምላክ እንዳለ እንድታውቁ በጌታ ፍቅር አሳስባችኋለሁ። ሌላው ወገኖቼ በእግዚአብሔር ጊዜና በእግዚአብሔር ሰዓት የትኛውም አጨናጋፊው ነገር በእናንተ ህይወት ላይ ስልጣን የለውም። እግዚአብሔር በወሰነላችሁ፣ እግዚአብሔር ባሰመረላችሁ የእግዚአብሔር በረከት ወደ ህይወታችሁ ከመጣች በኋላ ጠላት በብዙ መንገድ ቢቆፍርም የተለያየ ነገር ቢያዘጋጅም ነገር ግን እድል ፈንታ የለውም። የጨነገፈውን ነገር እግዚአብሔር መልሶ ምን ያደርጓል? ያስተካክሏል። ነገርን መልካም ማድረግ የሚችል ጌታ እንዳለ አስቡ። ጠላት ይዋጋል፣ አይዋጋችሁም እያልኩ አይደለም። ምክንያቱም እዚህ ምድር ላይ ጠላት እድል ፈንታ ተሰጥቶታልና፣ ስለዚህ የሚዋጋው ደግሞ ቅዱሳንን ነው። ነገር ግን በዓለም ካለው ይልቅ በእኛ ያለው ይበልጣል። ኢየሱስ ጌታ ነው። ስለዚህ ወገኖቼ ጠላት በብዙ መንገድ ነገራችንን ለማበላሸት ቢሞክሩም ነገር ግን እኛ ጋር ያለው ኦቶሪቲ ትልቅ ነው። ስለዚህ የትኛውም ሊጨነግፍ የሚችል ነገር ካላችሁ አትችልም በሉ። በእግዚአብሔር ታመኑ፣ ጸልዩ፣ ተቃውሙ በጌታ በኢየሱስ ወገኖቼ የዘጋችሁት የደመደማችሁት ነገር ካለ የእግዚአብሔር ጊዜና የእግዚአብሔር ሰዓት ሲሆን በህይወት ትረከባላችሁ። ክብር ለእግዚአብሔር ይሁን። ወገኖች የዚህ ሴት ህይወት በጣም የሚማርክና የሚባርክ ነገር ነውና እግዚአብሔር በራሱ ጊዜ በራሱ ሰዓት ወደ ህይወቷ መጥቶ ነገሯን እንዴት አድርጎ መልካምና ውብ አድርጎ እንደሰራላት ማየት እንችላለንና ምን ያህል ጠንካራ ሴት ተሟጋጅ ሴት እንደነበረች ግን የዚህ ሴት ህይወት በፊትም የእግዚአብሔር ሰዎችን ምን ያህል እንደምታከብር እንደምትወድ እናያለንና ከዚህ ሴት ህይወት የተወሰነ ትምህርት እንደወሰድን እረዳለሁ። ተባረኩልኝ። እግዚአብሔር ዘመናችሁን ይባርክ። የእናንተ የሆነው ነገር ሁሉ በጌታ በኢየሱስ ክርስቶስ ስም ተባረከ ይሁን። በጌታ በኢየሱስ ስም አሜን።